Good morning, guys. እንዴት ናችሁ? ሰላም ነው አለን ይመስገን። ሶ እንዴት ናችሁልኝ? ዛሬ ዝናብ በጣም እየዘነበ ነውና ዝናብ በጣም ጎርፍ በጎርፍ ሆኗል። ግቢው ወደ ግቢው ገብቶ ዝናቡ ምናምን ነገር እሱን ጠርጌ ምን ብዬ አስታኪ ምናምን ነው እናንተን አሁን እያወራችሁ ያለሁት እና ስለምን ቪዲዮ እንደምሰራ ራሱ ጠፍቶብኝ ነበረ። የምር ኦኬ ነው ስቀልድ ነው። አረሳኋችሁ። ኦኬ እንዴት ናችሁ? ሳምንቱ እንዴት አለፈ? ሁሉ ሰላም? ዛሬ የምናወራው ስለ ሰልፍ ላቭ ነው። ስለ ሰልፍ ላቭ እናወራለን ዛሬ፣ ራስን ስለመውደድ ማለት ነው። ዛሬ በደንብ እናወራለን ስለሱ እናወራለን። ሶ ሌትስ ጌት ኢንቱ ኢት። ኦኬ ሰልፍ ላቭን እኔ መጀመሪያ ከሚኒንጉ እንነሳና ሰልፍ ላቭን እንዴት አየዋለሁ መሰላችሁ? ሰልፍ ላቭ ማለት ለእኔ ላይክ ሰልፊሽነስ አይደለም። አሁን ብዙ ሰዎች ማለት ነው እኔ ብዙ ማውቃቸው ሰዎች ስለ ሰልፍ ላቭ ምናምን ስናወራ እነሱ ሰልፍ ላቭ የሚረዱበት መንገድ ከሰልፊሽነስ ጋር ነው፣ ከራስ ወዳድነት ጋር ማለት ነው። እኔ ሰልፍ ላቭ ከሰልፊሽነስ ጋር ይገናኛል ብዬ አላስብም። ሰልፊሽነስ ሌላ ቶፒክ ነው፣ ሰልፍ ላቭ ደግሞ ሌላ እንትን አለው ማለት ነው። የራሳቸው የሆነ ሌላ ትርጉም አላቸው። ሰልፊሽነስ እኔ ብቻ ማለት ነው፣ ሌላን ሰው መውደድ አይደለም። በቃ ራሴ ብቻ ማለት ለራስ ጥቅም ብቻ የሚደረግ ነገር ነው። ሰልፍ ላቭ ግን ለራስ አርገ ለራስ የሆነ ፒውር ፍቅር፣ ከዛ በኋላ ለሌሎች መትረፍ። ሰልፍ ላቭ ባይዘወይ ለራስ ብቻ አይደለም። ሰውን ለመውደድ ራሱ ከልብ ሰውን ለመውደድ ራሱ ራስን መውደድ ያስፈልጋል ብዬ አስባለሁ። ለሰው ንጹህ የሆነ ፍቅር ለመስጠት ለራስ ንጹህ የሆነ ፍቅር መስጠት ግድ ይላል ብዬ አስባለሁ። ገባችሁ? ከሰልፊሽነስ ጋር ምንም ግንኙነት የለውም በእኔ ማለት ነው። ሰልፍ ላቭ ራስን መውደድ በጣም ነሰሰሪ የሆነ ነገር ማለት ነው። በጣም ነሰሰሪ የሆነ ነገር ብዙ ሰው ችላ ብሎ ያልፈዋል። እኔ በፊት ችላ ብዬ አልፎ ነበረ ምናምን ነገር የሆነ ኮንሰፕቱ ምናምን ሰው ሲያወራው ምናምን ነገር ሰልፍ ላቭ ምናምን ነገር ምን ማለት አልችልም ምናምን ዝም ብሎ ይፈላሰፋሉ ምናምን ነገር ነበር የምለው እና ሰልፍ ላቭ በጣም ነሰሰሪ መሆኑን ያወቅኩት ከዛሬ ስንት ዓመት በፊት መሰላችሁ? 2 ዓመት ከምናምን 3 ዓመት በፊት ማለት ነው። ሰልፍ ላቭ በጣም ኢምፖርታንት ነገር መሆኑን ያወቅኩት ማለት ነው። በፊት ላይ ነግራችሁ አልነበር? በቃ የሰዎች ቫሊዴሽን ፈልግ ነበረ። ራሴን በጣም ወቅስ ነበረ። ከሌላ ሰው ጋር ባለኝ ግንኙነት ያኛው ሰው አጥፍቶ ቢሆን ራሱ ራሴን ነበር መወቅሰው። ገባችሁ? ምክንያት እየፈለኩኝ ራሴን ለመውቀስ ፈልግ ነበር እና የሆነ ሰዓት ላይ ነው እንደዚህ ማቹርድ የሆንኩኝ በመጣው ቁጥር ይሄንን ነገር ያስተዋልኩት ማለት ነው። ይሄን ነገር መቀየር እንዳለብኝ የተሰማኝ እና ያኔ ነው የዛች ጊዜ ነው በቃ መቀየር እንዳለብኝ ራሴን የገባኝ ማለት ነው። ሰልፍ ላቭ ሊኖረኝ ግድ እንደሆነ የገባኝ ማለት ነው። ብዙ ጊዜ እኔ በምን እማራለሁ መሰላችሁ? በመጥፎ ነገሮች በሚፈጠሩብኝ መጥፎ ነገሮች እስካሁን የሰሩኝ ብዬ ባስበው ይሄንን ማንነት እንዲይዝ ያደረጉኝ በፊት የነበሩ መጥፎ ማንነቶች ነበሩ። የሆነ ማድረግ የሌሉብኝ ባህሪያቶች፣ በፊት የነበረኝ መጥፎ ማንነት አሁን ላለሁበት እንትን ሰርቶኛል ብዬ አስባለሁ። እኔ ባይዘወይ ማለት ነው የሆነ መጥፎ ነገር አጋጥሞኝ ማቹሪቲ የመጣው ማለት ነው። መጥፎ ነገር አጋጥሞኝ አሁን ላለሁበት ደረጃ የደረስኩት መጥፎ ነገር አጋጥሞኝ ከላይፍ ኤክስፒሪየንስ ባረኳቸው ነገሮች ነው አሁን የደረስኩበት ደረጃ የደረስኩት ማለት ነው። ሰው መክሮኝ አይደለም እና ምንድነው ከሰው ያየሁት የተማርኩት ነገር አይደለም። እስካሁን በጣም እንዲህ ዳውን ሆኜ ነው ከዛ በኋላ ነው ከፍ ያልኩት ነው። ባለሁበት ቦታ ሰው ነግሮኝ አይደለም፣ ሰው እንዲህ ማድረግ አለብህ ብሎ መክሮኝ አይደለም። ቢመክረኝ ጥሩ ነበረ። ያኔ ቢሆን ኖሮ ያኔ የሚመክረኝ ሰው ቢኖር ኖሮ አዊሽ ግን አልሆነም። ገብቷችኋል? እኔ ነኝ እዚህ ላለሁበት ደረጃ ራሴን አፍርሼ የሰራው ሰው ነኝ። ገብቷችኋል? እንደዚህ እንደናንተ የነገረኝ ሰው አልነበረም እኔ እንደምነግራችሁ ማለት ነው። ዳስ ግድ እኔ አሁን ያንን ነገር አልጠላውም። ባለፈውም አልነገርኳችሁም? የሆነ
ምንም ነገር የሚፈጠረው በምክንያት ነው ብዬ ይሁን ችግር የለብኝም። እኔ ራሴን በራሴ እንትን ማለቴ እንደውም ጠቅሞኛል ነው። ሁላችንም የምናልፍበት የህይወታችን ፓዝ በዛ ነገር በዛ ፓዝ ውስጥ ማለፍ ስላለብን ነው መሆን ስላለበት ነው የሚሆነው እንጂ ስለፈለግን ከዚህ ሰው ልማር ከዛ ሰው እንዲህ ልበል ምናምን ላይፍ ራሷ ታስተምረናለች። which is ፈጣሪ ያስተምረናል። ገብቷችኋል? እንደዛ ነው ልላችሁ ነው። እና ሰልፍ ላቭ ወደ ቶፒካችን ስንመለስ ሰልፍ ላቭ ኢዝ the most important thing ማለት ነው። በጣም ማለት ነው። ባለፈው ላልኳችሁ ሰልፍ ሪስፔክት ለራስ መተማመን ራሱ ባይ ዘ ዌይ ምን እላለሁ በራስ መተማመን ሌላኛው ሰልፍ ላቭ ነው ያስባለሁ። ራሳችሁን መውደድ ስትችሉ ነው በራስ መተማመን አላችሁ ማለት ቀላል ነው ለእናንተ። ገብቷችኋል? የሆነ ማስተካከል ያለባችሁ ሌሎች ነገሮች ቢኖሩም እነሱ ታስተካክላላችሁ እንጂ ሰልፍ ላቭ አላችሁ ማለት በቃ you're on top። የምር this self improvement journey ውስጥ ካላችሁ ሰልፍ ላቭ በቃ መጀመሪያ ሊቀመጥ የሚገባ ነገር። ባለፈው ብያቸው አልነበረ? ከታች ምንድነው በራስ መተማመን ከላይ ያለ መሰረቱ ነግሬያችሁ ነበር አይደለ? መሰረቱ ራስን ማወቅ ነው ብያችሁ ነበር። መሰረቱ ራስን ማወቅ፣ ከዛ በኋላ ነው በራስ መተማመን ባውንደሪያችሁ ማስጠበቅ የምትችሉት ምናምን ነገር ያለው ማለት ነው። ሰልፍ አዌርነስ መሰረት አይደለ ያለው። ሰልፍ አዌር አሁንም ቢሆን ሁሌም መሰረት ነው ለሁሉም ማለት ነው። ሰልፍ አዌር መሆን ራስን ማወቅ ማለት ነው። እና ይሄም ከነሱ ጋር ተያይዞ የሚሄድ ነገር ነው። ሰልፍ ላቭ ማለት ነው ራስን መውደድ፣ ለራስ ትኩረት ማድረግ። የሆነ ጊዜ ምን አየሁ መሰላችሁ? የሆነ ጊዜ ምን አየሁ ኢንስታግራም ላይ ነው አይ ቲንክ የሆነ ሰው ፖስቶ የሆነ ቪዲዮ ነው እና ሁለት እንትኖች አሉ፣ ሁለት ክብ ኳስ የሚመስሉ ነገሮች አሉ። እነሱ እየተወዳደሩ ነው። አሁን እኚህ ሁለቱ ናቸው ብለን ብናስብ፣ ሁለቱ ኳሶች ናቸው ብለን ብናስብ፣ ሁለቱም የየራሳቸው የሆነ መብራት አላቸው። ሁለቱም የየራሳቸው የሆነ ያበራሉ እና እየሄዱ ነው፣ እየተሽከረከሩ እንደ ጎማ እየሄዱ ነው። እና ያ ብርሃን አይናቸው ነው ብለን እናስብ። አይናቸው ነው ያ ብርሃን ማለት ነው። ሁለቱም ይሄዱና የሆነ ሰዓት ላይ አንደኛው አይኑ ሌላ ኮምፒቲሽን ነበረ ካጠገባቸው ምናምን ነገር። እነሱ ግን ሁለቱ እየተወዳደሩ ሁለቱ ብቻ ናቸው። አስቡ። ያኛው ኮምፒቲሽን ላይ ወሬ ሲያይ ምናምን ነገር ሌላ ፎከስ ሲያደርግ ያኛው ቀደመው ማለት ነው። ያኛው ፎከሱ ፊት ለፊት ላይ ነበር፣ አላማው ላይ ነበር እና ከዛ ያኛው የሰው ወሬ እያየ የነበረው ተጋጨ ማለት ነው እና ያኛው አሸነፈ። እና ምን ልላችሁ ነው? ሁሌም ቢሆን ትኩረታችሁ እራሳችሁ ላይ ሊሆን ይገባል። ሁሌም ቢሆን ማለት ነው መረሳት የሌለበት ነገር፣ ሁሌም ቢሆን ትኩረታችሁ እራሳችሁ ላይ። ገብቷችኋል? እንደዛ ነው መሆን ያለበት ግዴታ ማለት ነው። ሰው ማማት ምንም አይሰራም። ስለ ሰው መጥፎ ማውራት፣ ሰው ላይ ፎከስ ማድረግ፣ ኢቨን ጥሩ ነገር ራሱ ቢሆን የሆነ አድንቃችሁ ምናምን ልታልፍ ይገባል እንጂ ስለዛ የሆነ ማውጠንጠን ምናምን እንዴት እንደዚህ ሆነ እስቲ እንዴት ሆነ ምናምን ብላችሁ የሰው ላይፍ ሮማንቲሳይዝ ማድረግ የለባችሁ። ገባችሁ? ሮማንቲሳይዝ ዩር ላይፍ፣ የራሳችሁን ህይወት ብቻ ራሳችሁ ህይወት ላይ ብቻ ትኩረት አድርጉ። ቢ ኮንሽየስ መሆን አለባችሁ የሚፈጠሩ ነገሮች ላይ። አሁን እስቲ ምን እያጋጠመኝ ነው? እስቲ አይምሬ ምን እያሰበ ነው? አሁን ምን አይነት ደረጃ ላይ ነው ያሉት? ከዛ ወዴት መሄድ አለብኝ? ወዴት መሄድ ነው የምፈልገው? ራሴ እንዴት ማወቅ እችላለሁ? ራሳችሁ ላይ ብቻ ፎከስ ማድረግ ስትችሉ እያደጋችሁ ፕሮግረስ እያሳያችሁ ትመጣላችሁ። ግን ኢቨን ሰልፍ ኢምፕሩቭመንት ጆርኒ ውስጥ ራሱ ብትሆኑ ፎከሳችሁ ራሳችሁ ላይ ካልሆነ ሰው ላይ ከሆነ ሰልፍ ኢምፕሩቭመንት ጆርኒው እየከበዳችሁ ወደኋላ እየጎተታችሁ ይሄዳል ማለት ነው። ገብቷችኋል አይደለ? የፈለገ ነገር ውስጥ ብትሆኑ ማለት ነው። ገብቷችኋል አይደለ? ፎከሳችሁን ራሳችሁ ላይ ብቻ፣ ስለሌላ ሰው አታስቡ፣ ስለሌላ ሰው እንትን አትበሉ ሳይሆን፣ ስለሌላ ሰው አትጨነቁ፣ ለሌላ ሰው አታስቡ ሳይሆን ጀስት ፎከሳችሁ ራሳችሁ ላይ። ሌላ ሰው የሆነ መርዳት የምትችሉት ነገር ካለ፣ ማጋራት የምትችሉት ነገር ካለ የሆነ የሚያገባችሁ ቦታ ላይ ብትገቡ ችግር የለውም። ሌላ ሰው ለመርዳት ብትሞክሩ። ገብቷችኋል አይደል? ሌላ ሰው ደግሞ እርዳታ ሲፈልግ ማገዝ
በሐሳብም ቢሆን በወሬ ችግር የለውም። ግን የማያገባችሁ ነገር ላይ የዛ ሰው ፈቃድ የሆነ ሳይን እስካላያችሁ ድረስ የሆነ ያ ሰው ምን ያህል እርዳታ ይፈልጋል ወይ የኔን ወሬ ያስፈልገዋል ወይ ብላችሁ የሆነች ምልክት ካላያችሁ በስተቀር የሰው ህይወት ውስጥ ለምን ትገባላችሁ? የራሳችሁን ህይወት እዚህ ጥላችሁ አመሰቃቅላችሁ የሰውን ህይወት ለማመሰቃቀል መሞከር የለባችሁ። ምክንያቱም ያን ሰው አይደለም እየጎዳችሁ የሚመጡት። ያም ሰው ሊጎዳ ይችላል፣ ግን በጣም ራሳችሁ ናችሁ የምትጎዱት። የሆነ ሰዓት ላይ ይገባችኋል። ገብታችኋል? የሆነ ሰዓት ላይ ሲገባችሁ ቁጭት ውስጥ እንዳገቡ ነው የምነግራችሁ። ይሄ ነገር ፎከሳችሁን ራሳችሁ ላይ ብቻ አድርጉ። ራሳችሁ ላይ አይ ነው እንትን ሊላችሁ ይችላል፣ የሆነ ልትፈልጉት ይችላል። ሰው ማማት ምናምን ነገር ልምድ ካለባችሁ ነው እንዲህ ናችሁ ያልኩኝ ሳይሆን ሊመጣ ይችላል። አይ ነው እረዳችኋለሁ። ሊመጣ ይችላል ስለ ሰው ማውራት መፈለግ፣ ስለማያገባችሁ የሆነ ለመግባት መፈለግ፣ ጀጅ ለማድረግ መሞከር፣ የሆነ ሀሳብ ለመስጠት መሞከር ምናምን ነገር ሊመጣላችሁ ይችላል። በአንድ የምታቆሙት ነገር አይደለም። እናንተ የሆነ ጻድቅ አይደላችሁም። አይ ነው ፍጹም አይደላችሁ። እንደዛ ሊሆን ይችላል። ግን ያም ነገር ኢቨን እየተፈጠረ እያለ ራሳችሁን መግታት፣ ከትላንትና ዛሬ መሻል፣ ከዛሬ ነገ መሻል እያላችሁ ቀስ እያላችሁ ፕሮግረስ እያሳያችሁ ቀስ ብላችሁ እያደጋችሁ ትመጣላችሁ። ችግር የለውም። ዳትስ ኦኬ። እሺ የሆነ ነገር ውስጥ ትራፕ ሆናችሁ እኔ እንዲህ ነኝ ብላችሁ ራሳችሁ እንድትወቅሱ ሳይሆን ራሳችሁ እንድታሳድጉ ነው። ገብቷችኋል? ተንደርድራችሁ ቢያንስ ሰልፍ ኢምፕሩቭመንት ጆርኒ ውስጥ እንድትገቡ ስለምፈልገው ራሳችሁ ላይ ፎከስ ማድረግ የጀመራችሁ ጊዜ የዛኔ ነው ሰልፍ ላቭ የሚጀምረው። ራስን መውደድ የዛኔ ይጀምራል ማለት ነው። ገብቷችኋል? ሰልፍ ላቭ የሚጀምረው ፎከሳችሁ ራሳችሁ ጋር ሲሆን፣ ፎከሳችሁ ራሳችሁ ጋር በሆነ ቁጥር መሆን በጀመረ ቁጥር ራሳችሁን እያወቃችሁ ትመጣላችሁ። ራሳችሁን እያወቃችሁ በመጣችሁ ቁጥር ራሳችሁን ሞር እየወደዳችሁ ትመጣላችሁ። ራሳችሁን ሞር በወደዳችሁ ቁጥር ራሳችሁን ለማስተካከል ራሳችሁን ለማሳደግ ትሞክራላችሁ። ማትፈልጉትን ነገር ለማስወጣት፣ የምትፈልጉትን ነገር የሚያስፈልጋችሁን ነገር በህይወታችሁ ለማስገባት ትሞክራላችሁ። ኖት የምትፈልጉትን ብቻ አይደለም፣ ሞስትሊ የሚያስፈልጋችሁን ወደ ህይወታችሁ እያመጣችሁ ትመጣላችሁ ማለት ነው። ብዙ ጊዜ ማለት ነው የምንፈልገው ነገር እኛ አዘ ሂውመን እንደ ሰው ማለት ነው የምንፈልገው ነገር ብዙ ጊዜ የሚጠቅመን ነገር አይደለም። አዘ ሂውመን ማለት ነው በተፈጥሯችን የምንፈልጋቸው ነገሮች እንዳለ ፌክ የሆኑ ነገሮች ናቸው። ገብቷችኋል አይደለ? የሰው የሆነ ነገር ነው፣ የሰው ላይፍ ነው እንዳልኳችሁ ማለት ነው። የሆነ ራሳችን የሆነ ከራሳችን በራሳችን የተንተራሰ ነገር አይደለም። የሆነ ፌክ የሆነ ነገር ነው። ዶፓሚን፣ ሃይ ዶፓሚን፣ ፌክ የሆነ ዶፓሚን የለም። እሱን ነው የምንፈልገውን ነገር ወደኛ ማምጣት ጥሩ ሆኖ ሳለ ግን የምንፈልጋቸው ብዙዎቹ ነገሮች ለኛ የማይጠቅሙ ነገሮች ናቸው። ግን እሱን ሪያላይዝ እያደረግን በመጣን ቁጥር የሚያስፈልገንን ነገር ወደ ህይወታችን እየሳብን እንመጣለን ማለት ነው። ገብቷችኋል አይደለ? ሎ ኦፍ አትራክሽን ራሱ እዚህ ጋር ነው የሚሰራው። ስለ ሎ ኦፍ አትራክሽን ሌላ ጊዜ እናወራለን። በደንብ ማውራት ፈልጋለሁ። እሱም በሰፊው ማለት ነው። በሰፊው ለራሱ ርዕስ አድርጌ ሌላ ለራሱ ጥሩ ቪዲዮ በደንብ እሰራላችኋለሁ ስለ ሎ ኦፍ አትራክሽን ማለት ነው። ስለዛም በደንብ እናወራለን። ሰልፍ ላቭ ኢዝ ቬሪ ኢምፖርታንት በጣም እሺ። ይሄንን መቼም ከአእምሯችሁ እንዳታስወጡ። መቼም ቢሆን መቼም ከቻላችሁ በማስታወሻ ደብተር ያዙት ማወራውን ነገር እና ይጠቅማችኋል ማለት ነው። እንዳትረሱት፣ ምን እንድትሉት፣ ሁሌም እንድታስታውሱት፣ ሁሌም አይምሯችሁ ላይ ይቀመጥ። አይምሯችሁ ላይ ሊጠፋባችሁ ይችላል። አይ ነው ጻፉ ያልኳችሁን ለዛ ነው። ሰልፍ ላቭ ባይ ዘ ወይ እዚህ እንትን ላይ ራሱ እንትን ማድረግ ባይ ዘ ወይ አሪፍ ነው። ለሰልፍ ላቭ ብዙዎቻችን ብዙ ትራውማ አለብን እንዳለመታደል ሆኖ ማለት ነው። ብዙ ትራውማ አለብን ብዙ ሰዎች አለብን። እኔም ኖሮብኝ ያውቃል። ገብቷቸዋል። ብዙ ትራውማ ስላለብን እሱን ምንድነው እንዴት ነው ኦቨርካም ማድረግ የምችሉት? እንዴት ነው ያንን ነገር ደምሳችሁ ሌላ ማንነት ልትገነቡ የምችሉት? ሌላ ነገር ለራሳችሁ ልትነግሩ የምችሉት? ባለፈው እንዳልኳችሁ መስታወት ጋር ሊሆን ይችላል፣ ወይ ደግሞ በቃ ከራሳችሁ ጋር ስትሆኑ፣ ብቻችሁን ስትሆኑ ከራሳችሁ ጋር ማውራት መልመድ። ከመስታወት ጋር ቢሆን ጥሩ ነው። ፊት ለፊት ራሳችሁን እያያችሁ ለራሳችሁ ምን አይነት ሰው መሆን እንደምትፈልጉትን ሰው
ያንን ሰው ነኝ ብላችሁ ለራሳችሁ ንገሩት። ሮማንቲሳይዝ ዮር ላይፍ ማለት ይሄ ነው። የራሳችሁን ላይፍ ሮማንቲሳይዝ ማድረግ። የሰልፍ ላቭ አንዱ አካል ነው ይሄ ማለት ነው። ከራስ ጋር ማውራት። ማትፈልጉት ነገር አለ? አዎ። ከራሳችሁ ጋር ማልፈልገው ነገር ምንድን ነው? ከራሴ የሚያስጠላኝ ነገር ምንድን ነው? ምን ተብሎ ነው እስካሁን ያደግኩት? ይሄ ሀሳብ ከየት መጣ? ይሄ አመለካከት ከየት መጣ? ይሄ ለራሴ ያለኝ አመለካከት ከየት መጣ? ማን ሰጠኝ? የሚለውን ነገር ሪያላይዝ አድርጋችሁ ከዛ በኋላ ራሳችሁን ለመለወጥ ይጠቅማችኋል ማለት ነው። ከዛ በኋላ የተዋሻችሁትን ውሸት፣ ያለባችሁን ትራውማ ውሸት ነው እያላችሁ ለራሳችሁ ትገሉታላችሁ። እሱ ማለት ገብቷችኋል? ውሸት ነው እያላችሁ ትገሉታላችሁ። ውሸት ነው እያላችሁ ትከዱታላችሁ። ከዛ በኋላ አዲስ ማንነት ታመጣላችሁ። መሆን የምትፈልጉትን አይነት ሰው፣ የእሱን ባህሪ፣ የእሱን ያላችሁን ኳሊቲ፣ የምትወዱትን ነገር ከራሳችሁ የምትወዱትን ነገር፣ የሚያስፈልጋችሁን ነገር ለራሳችሁ ትነግሩታላችሁ። እንደዚህ ማድረግ እችላለሁ። ፖዚቲቭ የሆነ ነገር ለራሳችሁ ትመግቡታላችሁ ማለት ነው። ፖዚቲቭ የሆነ ነገር ለራሳችሁ ስትመግቡት ያኔ ነው the best version of yourself የምታገኙት ማለት ነው። ያኛው the prime you የሚባል ሰምታችሁ ታውቃላችሁ? እኔ በፕራይም ጊዜ ምናምን ነገር ሲባል ማለት ነው በቃ ውድድራችሁ ከራሳችሁ ጋር ነው እና የሆነ ራሳችሁን ምን ነው የሚባለው ስለ ራሳችሁን ቢልት አድርጋችሁ ምናምን ነገር የምትፈልጉበት ቦታ ከደረሳችሁ በኋላ ያለው ማንነት ያንን ለማምጣት ካሁኑ ከስር መሰረቱ ከራሳችሁ ጋር አውርታችሁ መስራት አለባችሁ። ከራሳችሁ ጋር አውርታችሁ ከራሳችሁ ጋር እያወራችሁ ለራሳችሁ ፖዚቲቭ ነገር እየነገራችሁ ማሳለፍ፣ ከዛ በኋላ መኖር፣ ያንን ማንነት ለመሆን መሞከር፣ የምትፈልጉትን አይነት ማንነት ማለት ነው። በፊት የተነገራችሁ የውሸቱን ማንነት አውጥታችሁ ማትፈልጉትን ከራሳችሁ ማትፈልጉትን የሆነ ባህሪ ያንን ለመለወጥ እየሞከራችሁ ፊዚካሊም ሊሆን ይችላል፣ የሆነ ማትወዱት ነገር ሊኖር ይችላል። ያንን ከቻላችሁ የሚለወጥ ነገር፣ ማይለወጥ ነገር ከሆነ ያንን ነገር መቀበል ማለት ነው። ማመን በቃ ይሄ የኔ ማንነት ነው፣ ይሄ በቃ ይሄ ነው፣ መቀየር አልችልም፣ ግን ከዚህ በኋላ እሱ ላይ ፎከስ አላደርግም። በቃ መቀየር አልችልም፣ ኢት ኢዝ ዋት ኢት ኢዝ። ይሄ ጎዶሎዬ የኔን ማንነት ዝቅ አያደርገውም ብላችሁ የምታምኑ ከሆነ ኮንፊደንሳችሁ እላይ ይሆናል ማለት ነው። ሰልፍ ላቫችሁ እላይ ይደርሳል ማለት ነው። ገብታችኋል አይደለ? እና እንደዚህ ነው ራሳችሁን ልትገነቡ የምትችሉት። ሰልፍ ላቭም እንደዚህ ነው ሊገነባ የሚችለው። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በጣም አድርጌ አመሰግናለሁ። ሀሳባችሁን ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያደረጋችሁ ጠብቁኝ። Thank you so much.